ከስማርትፎን በፊት ከሴልፎን በፊት እንዲሁም ከሁሉም አይነት ስልክ በፊት ራቅ ያለ ቦታ መልእክት መላላኪያ ዘዴ የነበረው በደብዳቤ ነበረ። መልስ ለማግኘት አንዳንዴ ቀናትን፣ ሳምንታትም እንዲሁም ወራትን ይፈጅ ነበረ። አሁን ላይ ያንን ማሰብ የማይቻል ነገር ነው። እንግዲህ ይህን ሁሉ ነገር የቀየረ ፈጠራ በ1876 ተፈጥሯል። ሰላም ጤና ይስጥልኝ። እንኳን ወደ ሀበሻ ቴክ በሰላም መጣችሁ። እኔ አሸናፊ ይባላለሁ። በዛሬው ቪዲዮ ከመጀመሪያው የስልክ አፈጣጠር ጀምሮ ያለውን ታሪክ ነግራችኋለሁ። ይህ በሶስት ክፍል የተከፈለ ይሆናል። ዛሬ የመጀመሪያውን ክፍል ነው የማቀርብላችሁ። አብራችሁ ይቆዩ። ከቴሌፎን በፊት የነበረው የመልእክት መላላኪያ የፈጠራ ውጤት የነበረው ቴሌግራፍ ነው። ቴሌግራፍ እንግዲህ በ1830ዎቹ የተፈጠረ ሲሆን ሞርስ ኮድ የተባለውን ይጠቀማል። እሱም የዶትና ዳሾችን በመጠቀም ነበረ መልእክት የሚላከው። ሲምቦሎችና ሌትሮች በዳሽ የተወከሉ ነበሩ። ለምሳሌ ኤ ከሆነ ዶት ዳሽ፣ ቢ ከሆነ ዳሽ ዶት 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 እያረገ እንደዚህ ነበረ የሚወከለው። ያንን ደግሞ ወደ ስፔሊንጉ መልሶ ለመቀየር ትሬን የሆኑ በትክክል ይህን መስራት የሚችሉ ሰዎች ያስፈልጉ ነበረ። እንግዲህ ከቴሌግራፍ በኋላ ደግሞ የመጣው ፈጠራ የቴሌፎን ሲሆን እሱም የፈጠረው በ1870ዎቹ የፈጠረው አሌክሳንደር ግራሃም ቤል ይባላል። አሌክሳንደር ግራሃም ቤል ያንግ ኢንቨስተር እና የመስማት የተሳናቸው መምህር ነበረ። በሰዓቱ በጣም ሳውንድ እንዴት ቫይብሬት እንደሚያደርግና በሲግናል መልክ እንዴት መላክ እንደሚችል በጣም ይደነቅ ስለነበረ እሱንም ፈጠራ እንግዲህ ወደ ስልክ በዋየር መልኩ ድምፅን በመላክ ወደ ስልክነት ቀይሮታል ማለት ነው። እንግዲህ ቤል ለብዙ አመት በላብራቶሪ ውስጥ በኤክስፐሪመንትን እየሰራ ለብዙ ጊዜ ከዋትሰን ከተባለ ሰው ጋር ቶማስ ዋትሰን ከተባለ ሰው ጋር ለረጅም ጊዜ ይሰራ ነበረ። የመጀመሪያው ውጤት ያመጣ ሙከራ ያደረገው እንግዲህ በማርች 10 1876 ነበረ። ያን የመጀመሪያው መልእክት አሌክሳንደር ግራሃም ቤል ከአንድ ሩም ሆኖ አብሮት የሚሰራው ቶማስ ዋትሰን ደግሞ ከሌላ ሩም ሆኖ ነበር የመጀመሪያው መልእክት የተላላኩታይ። ይህም እንግዲህ በታሪክ የመጀመሪያው የስልክ መልእክት ተብሎ ተመዝግቧል። ይህንን የፈጠራ ውጤት እንግዲህ አሌክሳንደር ግራሃም ቤል በስሙ በፓተንት ካስመዘገበ በኋላ የመጀመሪያውን ቤል ቴሌፎን ካምፓኒ የሚባለውንም ከፍቷል። በኋላው ዘመን ደግሞ ኤቲኤንዲቲ ተብሎ ተቀይሯል ማለት ነው። በመጀመሪያ ብዙም ስልክ በየቦታው አይገኝም ነበረ። የቢዝነስ ሰዎች እንዲሁም ደግሞ በጣም ሀብታሞች ነበሩ ስልክን የሚጠቀሙት። ምንም አይነት የስልክ ቁጥርም አልነበረም ስልክ ለመደወል። ስልክ መደወል ሲያስፈልግ ሪሲቨሩን በማንሳት መልእክት ቀጥታ ወደ ኦፕሬተሮች ይላክ ነበረ። ኦፕሬተሮች ደግሞ ከዛ ሁነው የእናንተ መልእክት መናገር ትችላላችሁ፣ እነሱን ቀጥታ እንደዚህ አይነት ቁጥር ጋር አገናኘኝ በማለት የምትፈልጉትን ስትነግሯቸው እነሱ ማኑዋሊ የስዊች ቦርድ የሚባል አለ፣ እሱን ነቅለው ወደምትፈልጉት በመሰካት ነበር ቀጥታ ማገናኘት የሚችሉት እንጂ ምንም አይነት ስልክ የቁጥር አልነበረም በመጀመሪያዎቹ። እንግዲህ ኦፕሬተሮች የነበሩት በሰዓቱ ሴቶች ነበሩ በብዛት። በጣም ፖላይት የሆኑ በጣም ትግስተኞችና በጣም የሰለጠኑ ነበሩ። በጣም ስኪልድ ፉል የሆኑ ነበሩ ማለት ነው ይህንን የሚያደርጉ። ያው እንግዲህ የመጀመሪያዎቹ ኔትወርክ ነበሩ ማለት ነው። በዚህ ዘመን እንግዲህ ኔትወርክ ነው ሰዎችን ከአንድ ቦታ አንድ ቦታ ኮኔክት የሚያደርገው። እነሱ ደግሞ እንደ ስዊች ቦርዱን በመቀያየር የሚያገለግሉ ኦሪጂናል ኔትወርክ ነበሩ ማለት እንችላለን። በ1890ዎቹ እንግዲህ የስልክ ፖሎች በየቦታው የተለያዩ የአሜሪካ ከተሞች በመዳረስ እንግዲህ የቤቶችን እና የቢዝነስ ቦታዎችን ከአንድ ቦታ ወደ አንድ ቦታ ማገናኘት ችለው ነበር ማለት ነው። ቴክኖሎጂ እየተሻሻለ እያደገ ሲመጣ ዋጋውም እየቀነሰ የስልኩ ይዘትም እየቀነሰ በመምጣቱ ብዙ ሰዎች እንግዲህ በ1920ዎቹ እስከ 30ዎቹ ባሉት ጊዜያት በብዙ የአሜሪካን ቤቶች ስልክ መግባት ችሏል ማለት ነው። በ1940ዎቹ እስከ 50ዎቹ ባለው ደግሞ ይሄ ሮታሪ ዳያል ፎን የሚባለው
መጥቷል። እሱም የስፓይን ሰርክል ያለው ነው ማለት ነው። ብዙ ቦታ ፊልም ላይ በብዛት እናያቸዋለን። ይሄ ኦልድ ሙቪስ ላይ እንደዚህ የሚሽከረከር አይነት ስልክ ማለት ነው። እሱ እንግዲህ የዛን ጊዜ የመገናኛው አይከን ሆኖ ነበር ማለት ነው። በዚህ ሰዓት እንግዲህ ብዙ የአሜሪካ ቦታዎች በኔትወርክ ኮኔክትድ መሆን ይችለዋል ማለት ነው። በየቦታው ስልክ እንደፈለገው መደዋወል የሚቻልበት ጊዜ ነበረ። የቢዝነሶች እንግዲህ ዜናዎች ሰዎች ከሩቅ ቦታ በመደወል የቀኑን ህይወታቸውን የሚያወሩበት የጓደኝነትን የሚያጠናክሩበት የተለያዩ ብሬኪንግ ዜናዎችን በቀላሉ ከቦታ ቦታ መተላለፍ የጀመሩበት ወቅት ነበረ። በ1960ዎቹ እስከ 70ዎቹ ባሉት ጊዜያት እንግዲህ እነዚህ ትላልቅ የሆኑ በልኪ ባክስ የሆኑ የስልክ መደወያዎች ተነስቶ እንግዲህ ትናንሽ ወደ ሆኑ ስሊክ ዲዛይን ወዳላቸው የቤት እቃ መገልገያዎችም መሆን ጀምረዋል ማለት ነው። ፑሽ በተን ስልኮች ደግሞ በሮታሪ ዳያል ስልኮች መቀየር ጀምረዋል። ቅድም እንዳወራ ነው። በዛን ጊዜ እንግዲህ ስልክን መልእክት ለመጀመሪያ ጊዜ ሪከርድ ማድረግ በ1980ዎቹ ደግሞ እንደዚህ ኮለር አይዲ የመጣበት ጊዜ ነው። ቅድም እንዳወራ ነው እንግዲህ ቀጥታ ሰዎችን ከአንድ ቦታ ኮኔክት የማድረጊያ ሲስተም ነበረ እንጂ ምንም አይነት የኮለር አይዲ ወይም ደግሞ ስልክ አልነበረም ማለት ነው። በ1980ዎቹ ግን ይሄ ተጀምሯል። በ1990ዎቹ ደግሞ እንደዚህ ኮርድለስ ስልኮች መምጣት ጀምረዋል። ሰዎች ኮርድለስ ስልኮችን ከቤታቸው ሆነው እየተንቀሳቀሱ ማውራት የሚችሉበት ነገር ተፈጥሯል ማለት ነው። ማውራት የሚችሉት እንግዲህ ዛኔ ከቤታቸው ሳይወጡ ነበረ፣ ግን የወክ እያረጉ ማውራት ይችላሉ እነዚህ ኮርድለስ ስልኮች ከመጡ በኋላ። ከዛ በኋላ ደግሞ የተለያዩ እንግዲህ እድገቶች መጥተዋል ማለት ነው። ወደ ሀገራችን ወደ ኢትዮጵያ ስንመጣ ደግሞ ለመጀመሪያ ጊዜ ስልክ የገባው እንግዲህ በምኒልክ ዘመን ነበረ። እንግዲህ ምኒልክ በጣም ቪዥነሪ የነበሩ መሪ ነበሩ። በ1990ዎቹ መጨረሻ ላይ እንግዲህ የተለያዩ የቴክኖሎጂ ውጤቶችን ወደ ሀገር ውስጥ አስገብተዋል። እንደ ኤሌክትሪክሲቲ፣ እንደ ፕሪንቲንግ ፕረስ እና የትራንስፖርቴሽን ሞደርን ትራንስፖርቴሽን ወደ ኢትዮጵያ ማስገባት የቻሉ ሰው ነበሩ። እንግዲህ ምኒልክ በጣም በስልክ በመደነቃቸው ምክንያት ስልክን ወደ ኢትዮጵያ ማስገባት ይፈልጋሉ ማለት ነው። በ1884 ነበረ ለመጀመሪያ ጊዜ እንግዲህ ኢትዮጵያ ውስጥ ከኢምፔሪያል ፓላስ አዲስ አበባ እስከ ሀረር ሲቲ እንግዲህ 400 ኪሎ ሜትርን መሸፈን የሚችለውን ቦታ ስልክ መጀመሪያ ጊዜ መዘርጋት የቻለው ሁለት ትላልቅ ከተማዎችን እንግዲህ ለመጀመሪያ ጊዜ በኢትዮጵያ ታሪክ በስልክ ማገናኘት የተቻለበት ጊዜ ነበረ። እንግዲህ አሁን ላይ ያንን ነገር ማሰብ ነው። በዛ ሰዓት መልእክትን መላላክ የነበረው እንግዲህ ሰዎችን በመላክ በሰዎች እና በፈረስ በተለያዩ የመንገዶች ነበር መልእክትን የሚላላከውና ያንን ያክል 400 ኪሎ ሜትር እንግዲህ በስልክ ቀጥታ ማገናኘት ሲቻል ያህል በሰዓቱ እንግዲህ ትልቅ ነገር እንደነበረ መገንዘብ ይቻላል። እንግዲህ ደግሞ ከአመታት በኋላ ደግሞ እንደ ድሬዳዋ፣ አዳማና ጅማ አይነት ከተሞችን ደግሞ በስልክ ማገናኘት ተችሏል ማለት ነው። በ1930ዎቹ ደግሞ የቴሌፎን ስልኮችም እንግዲህ የተለያዩ ትላልቅ የኢትዮጵያ ከተሞች እንግዲህ መድረስ ጀምረው ነበር ማለት ነው። ከሁለተኛው የዓለም ጦርነት በኋላ ደግሞ በኃይለ ሥላሴ ጊዜ ደግሞ እንግዲህ የተለያዩ የገቨርንመንት ኦፊሶች፣ ኤምባሲዎች እና ኢንተርናሽናል ኦርጋናይዜሽኖችን በስልክ ማገናኘት ተችሎ ነበረ። በ1960ዎቹ እስከ 70ዎቹ ባለው ደግሞ የተለያዩ ሰዎች እንግዲህ ወደ ቤታቸው ስልክን በማስገባት የዛኔ የዘመናዊ ህይወት መገለጫ ነበር ማለት ነው። በዛ ሰዓትም ስቲል ቅድም እንዳወራ ነው የስዊች ቦርድ የሚቀይሩ ሰዎች ነበሩታይ። በማኑዋሊ ነበረ ኮሎችን ኮኔክት የሚያረጉታይ። ለምሳሌ እናንተ የሆነን ቦታ መደወል ከፈለጋችሁ ወደ ኦፕሬተሩ ትደውሉና ማገናኘት የምትፈልጉት ቦታ ማገናኘት ትችላላችሁ። ለምሳሌ የትምህርት ቤት የሚኒስትሪ ኦፍ ኤዱኬሽን ከሆነ የምትፈልጉት ወደ ትምህርት ሚኒስቴር አገናኘኝ ወይም ደግሞ ወደ ፖሊስ ከሆነ ወደ ፖሊስ አገናኘኝ ነበረ ማለት የሚጠበቀው በሰዓቱ። ከጊዜያት በኋላ ደግሞ እንደዚህ ቅድም ያወራናቸው እንደ ሮታሪ ፎኖች እና የፑሽ በተን ፎኖች እንግዲህ የተለያዩ ከተሞችና የቢዝነስ ቦታዎች በቀላሉ መሰራጨት ችለዋል። በ1980ዎቹ እስከ 90ዎቹ ባሉት ደግሞ የኢትዮ ቴሌኮም እንግዲህ መዘርጋትና ማደግ በጣም የጀመረበት ጊዜ ነበረ።
በ1990ዎቹ እንግዲህ ምንም አይነት ዋየር የማያስፈልጋቸው ስልኮች የተፈጠሩበት ጊዜ ነበረ። ያም ማለት እንግዲህ የሴሉላር ኔትወርክ የምንላቸው የተፈጠሩበት ጊዜ እንግዲህ 1990ዎቹ መጨረሻ ላይ ነበረ። በሚቀጥለው ቪዲዮ ደግሞ ስለ ተንቀሳቃሽ ስልኮች መጀመርና ከሱ ጋር ተያይዞ ስለመጡ ስለ ቴክስት የማድረጊያ መንገዶች እና ስለሱ የምናወራ ይሆናል። ቻናሉን ሰብስክራይብ በማድረግ ኮሜንት በመጻፍ ላይክ በማድረግ እንድታበረታቱ ይጠይቃለሁ። ሲ ዩ ኔክስት ታይም።